ኦኬ ሰላም ጋይስ እንዴት ናችሁ? ትሬደሪም ነኝ። ሰው እዚህ ቪዲዮ ላይ እኔ የምጠቀመውን ስትራቴጂ ከሃየር ታይም ፍሬም ጀምሬ እስከ ሎወር ታይም ፍሬም ያለውን ማብራራበት ይሆናል። ሰው ይህ ስትራቴጂ አሴ ኮሚኒቲ ከ3.5K በላይ ገንዘብ ያሰራን ነው። ባክቴስቲንጋችን ዳታ መሰረት ደግሞ እዚጋ የምታዩትን የ63% ሬት የ58 የ63 ድጋሚ 66 እንደዚህ አይነት ሜቶዶችን የሰጠን ስትራቴጂ። ወደ ላይቭ ትሬዲንግ ስንመጣ ደግሞ እዚጋ ተማሪዎች ፌዝ 1 ፌዝ 2 ያው ፌዝ 1 ሲታለፍ ፌዝ 2 እዚጋ ፔአውት እዚጋ ፌዝ 1 ያው እንደምታዩት ነው። በዛ ያሉ ፌዞች የታለፉበት ያው አካውንት የታለፈበት እዚጋ ደግሞ $400 ፔአውት ድጋሚ እዚጋ ፔአውት 58% ሬት ይሄ ተማሪዎች የገቡትን ነው። ስለዚህ ኤቭሪቲንግ ያው እዚጋ ድጋሚ ፌዝ ሲታለፍ እዚጋም ድጋሚ እየደጋግምን ማለት ነው። ይሄ የኔ ኮሚኒቲ ነው፣ ተማሪዎች የሚወስዱት ነው። ስለዚህ እዚህ ማርኬት ላይ እንዴት ነው ገንዘብ የምንሰራው ነው። ኦንሊ ቲንግ የምናየው አዚ ሃየር ታይም ፍሬም ላይ ምንድነው ኤስኤምቲ ነው። ኤስኤምቲ በጣም ሲምፕል ኮንሴፕት ነው። አብዛኞቻችሁ ሲምፕል ከመሆኑ የተነሳ ብቻውን መጠቀም አንችልም፣ ግዴታ ሃየር ታይም ፍሬም ናሬቲቭ ያስፈልገናል የሚል ሀሳብ ያላችሁ ይሄ ትክክል። አንድ ሰው ከሰራ የምቃወምበት ሪዝን የለም። ነገር ግን እንደኔ አስተሳሰብ ደግሞ ሃየር ታይም ፍሬም ምንድን ነው ማርኬት ላይ ባይ ወይም ሴል መግባት ከፈለጋችሁ ማየት የምትፈልጉት ምንድን ነው? ባይንግ ፕሬሸር ወይም ሴሊንግ ፕሬሸር አይደለ? ባይ መግባት ከፈለጋችሁ ዩ ዋንት ቱ ሲ ኤ ባይንግ ፕሬሸር፣ ሴል መግባት ከፈለጋችሁ ደግሞ ዩ ዋንት ቱ ሲ ኤ ሴሊንግ ፕሬሸር ማለት ነው። ስለዚህ ቀድሜ ዳታዎችን ያሳየኋችሁ ሲምፕል ቢሆንም ግን ምን ያህል ኢፌክቲቭ እንደሆነ ለማሳየት ነው። አሁን ከዚህ ጀምሮ ካየነው ሃይንሳይት ነው እንዳንል የሙሉ ሳምንቱን እንዲህ ሰው ኤስኤምቲ ምንድነው ዴይሊ ሙቭመንት ያመጣላችኋል። ሪቨርሳሎችን ካሽ ማድረግ ትችላላችሁ ነው። እዚህ ጋር ጂፒፒ ነው ዩኤስዲ ያለ ማርኬት ፓምፕ አድርጎ እዚህ ጋር የነበረውን ፕሪቪየስ ዴይ የዌንስዴይን ለንደን ሃይ ኦን ኔክስት ዴይ ተርስዴይ መጣና ወሰደው። ከዛስ ይሄኛው ዳምፕ መጣ። እዚህ ጋርስ ምን እያያችሁ ነበረ? ይሄ ሌቭል ምን ነበረ? አልተነካም ነበረ። ሴሊንግ ፕሬሸር ነበረበት። እዚህ ጋር ጨረሳችሁ። ሊኩዲቲ ከተወሰደ ኮሬሌትድ ፔሩ ላይ ደግሞ እዚህ ጋር እኔ ሴሊንግ ፕሬሸር አለብኝ ቱ ዘ ዳውንሳይድ ስቲል ሙቭመንት አለ ብሎ እየነገራችሁ ከሆነ ሞር ላይክሊ ለንደዚሽን ዳምፕ ያደርጋል የሚል ሀሳብ ነበረን። ሁለተኛ ቀጥል እዚህ ጋርስ አሴ ዴይ ትሬደር ነው ማወራችሁ ከሃየር ታይም ፍሬም ሊኩዲቲ ወደ ኢንተርናል ሊኩዲቲ አይአርኤል ቱ አይአርኤል ከዛ ሪቨርሳል ደግሞ ኤአርኤል ቱ አይአርኤል የምንለው ነገር ማለት ነው። እዚህ ጋርስ ምን ነበረ? ይሄ እዚህ ካላችሁ የዚህ ሙቭመንት ካች አድርገን ነበር ኮሚኒቲያችን ላይ ማርኬት ዳምፕ አደረገና ፕሪቪየስ ዴይ ሎ እዚህ ጋር ወሰደልን። ፕሪቪየስ ዴይ ሎ ደግሞ አልተወሰደም ነበር። ከ10 ኤም ላይ የተወሰደ ከዛ ይሄኛው ሪቨርሳል የኛ ነበረ እንዳለ ግሩፕ ላይ ለቅቄዋለሁ። ሶስተኛ እንቀጥላለን። ማርኬት ያው ዳምፕ አደረገ ፕሪቪየስ ዴይ ኒውዮርክን ወሰደና ይቺ ሪቨርሳል መጣች። በዛ ሞመንት ምን እየተፈጠረ ነበር? ይቺ ሪቨርሳል መጣች። አሁን ይኸውላችሁ ይሄን ማወራችሁ አሴ ዴይ ትሬደር ነው። እሺ አሴ ዴይ ትሬደር ማለት የሴሽኖች ሙቭመንት ነው የምፈልገው። እዚህ ጋር ለንደን ኤስኤምቲ ነበረ፣ የለንደን ሴሽን ሙቭመንት ነው። እዚህ ጋር ፕሪቪየስ ዴይ ተወሰደልን በ10 ኤም። ስለዚህ ድጋሚ የሚፈልገው ምንድነው? የኒውዮርክ ሴሽንም ሙቭመንት ነው የምፈልገው። ከፒኤም ሴሽን ሲገባ ትሬድ አላደረግም። ስለዚህ እንደዚህ እያለ ማርኬት ራሱን እየደጋገመ ኦፖርቹኒቲ ሰጥቶን ነበር ማለት ነው። ኢቨን ዛሬ ይህን ቪዲዮ በምቀርጽበት ጊዜ ወደ ሎወር ታይም ፍሬም ስገባላችሁ ማለት ነው። ኦኬ ይህን ከመመራተሪያቱ በፊት ወደ ሎወር ታይም ፍሬም እንግባና ያለውን ነገር ታሳያችሁ። ሰው ይሆናችሁ ማርኬት ምን እያደረገ ነው የሚሄደው ብያችኋለሁ። ፓም 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 እያደረገ ሄድና ከዛ ሪቨርሳል ይጀምራል። ይሄ ኮሬሌትድ ፔር ዋናው ነበር። እዚህ ጋር ኮሬሌትድ ፔር ቱ አለን። ከዛ እዚህ ጋር ፓም 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 ያደረግና እንደዚህ ስትራክቸር እየሰራ ቼንጅ ኦፍ ካራክተር ያመጣላችኋል አይደለ? አሁን ማርኬት እንደዚህ ቀጥታ ዳምፕ የማድረግ አመድ የለውም። ምንድን ነው የሚያደርገው? ቀስ እያለ ይወጣና ሊኩዲቲዎችን አንት ያደረግና ነው አይደለ? እንደዚህ እያለ የሚወርደው። ስለዚህ እኛ ማክሮ ታይምን ጠብቀን እዚህ ጋር ያሉትን ሊኩዲቲ ፖይንቶች ላይ ታይም ቤዝድ ኤስኤምቲ እንፈልጋለን። ሃየር ታይም ፍሬማችንን በዛ ጋር ጨርሰናል። ምንድነው ኤስኤምቲ እናገኛለን። የሴሽናችን ሙቭመንት እንፈልጋለን። ስለዚህ ሴሽናችን ኤስኤምቲ ከሰጠን እኛ ኒውዮርክ ሴሽን ላይ ቁጭ የምንልበት ሆል ታይም ምንድነው በባይንግ
ባያስ ነው ማለት ነው። ሴል ከሰጠ ደግሞ በሴል። ስለዚህ ማርኬት ፓምፕ ያደርግና ለምሳሌ እቺ ሊኩዊዲቲ ፖይንት ነች ብለን እናስብ። እቺን አልነካትም። ታይም ፍሬም ሴሊንግ ፕሬሸር ሰጥቶናል። ኢንቨርሽን የምንለው ነገር ጠብቀን ይሄ ሞመንቱን ካሽ ማድረግ እንችላለን ማለት ነው። ይህን ኤግዛምፕል እንትን አልኳቸው። ይሄ ባለው ፕራይስ አክሽን እያስረዳችሁ ያለው እዚህ ጋር ሆል የምታዩት ያው እንደዚህ ካሽ ሲደረግ ታይም ኤንድ ፕራይስ ነው። ስለዚህ ለምሳሌ ዛሬ ቅዳሜ ነው። በቅዳሜ ቀን የተፈጠረውን አንደኛ ተማሪ የገባውን እንትን ላሳያችሁ። እዚህ ጋር እንደምታዩት ለቅቄላችሁ ነበረ። ኦኬ ይኸውላችሁ፣ ያው ይሄ ታይም ጠብቀውን ባስረዳችሁ መሰረት ክሊን ሙቭመንት መጣ። ይሄን ሙቭመንት ደግሞ ቀለም የለቀቁላችሁ ደግሞ እዚች ጋር አለ። ተመሳሳይ ታይም ቤዝድ ኤስኤምቲ ወሰደ። ታይም ቤዝድ ኤስኤምቲ እዚህ ጋር ነበረ፣ ወረደ። ይሄ ሴናሪዮ ምንድን ነው? ይኸው ተማሪ እዚች ጋር የገባው ማለት ነው። እዚች ጋር ማየት ትችላላችሁ። አምብ ያደረገችለት ማለት ነው። ስለዚህ እዚህ ጋር ምንድን ነው የተፈጠረው? ወደ ዋን ሚኒት እንገባለን። ኦፍ ታይም ቤዝድ ኤስኤምቲ ማሳየት ነው። ማርኬት ያደረገላችሁ ጂኛዋን ሊኩዊዲቲ ፖይንት ፓምፕ አረገና ኦን 1120 ከ20 እስከ 40 ያለው ማክሮ ታይም ማለት ነው። እንግዲህ ይሄ ማክሮ ታይም አይኖም የአይሲቲ ነው። ነገር ግን እኔ ብዙ ጊዜ አይናገረውም። የሚናገሩ ሰዎች አሉት። እኔ ኮምፕሊትሊ ፈጠርኩት አላልኳችሁ። ነገር ግን ብዙ ጊዜ አይናገረውም። ፎከስ የሚያደርገው እሱ ስንት ላይ ነው? ከ50 እስከ 10 ባለው ነው። ከዛ ውጭ ያለው ቢሆን ደግሞ ከ15 እስከ 45 እያለ የምናደርግበት ነው። ሜንቶርሺፕ ላይ አለ ብላችሁኛል። እኔ ፐርሰናል አላየሁትም። ካለ ተንበሉት። ሆል ክሬዲት ግን ስቲል የአይሲቲ ኮንሴፕት ነው። ለአይሲቲ የሚሰራው ማለት ነው። ስለዚህ እጅ ሊኩዊዲቲ ወሰደ። እዚህ ጋር ደግሞ አልተወሰደም ነበር። ኢንቨርሽን ይጠበቃል። ያው ሜል ታደርጋላችሁ። ይሄ የምንድን ነው? የኒውዮርክ ሴሽን ሊኩዊዲቲያችን ነው ማለት ነው። ቀጣይስ ለንደን ሴሽን ላይ ምን ተፈጠረ? እንግዲህ ዛሬ እንደምታዩት ደግሞ ሳተርዳይ ነው። የሳተርዴይ ፕራይስ አክሽን ማሳያችሁ ከላይ ማለት ነው። ከዛስ አናምንም ካላችሁ ደግሞ ያው ተማሪ የወሰደው ትሬድ ከዛስ እንደላይ ፓምፕ አረገና ሊኩዊዲቲ እንደዚህ ነጋ። አት ሴም ታይም ኤፍጂ ላይ ነበረ። እዚህ ጋር ደግሞ ጥሩ ዊክነስ እያያችሁት ነበረ። ታይም ቤዝድ ነበረ። ክሊን ሙቭመንት አመጣላችሁ ማለት ነው። ስለዚህ ታይም ቤዝድ ኤስኤምቲ ከማኒፑሌሽን ጠብቃችኋል። እውነተኛ ሙቭመንት ያመጣላችኋል። እውነተኛው ሪቨርሳል ይሰጣችኋል የምለው በዚህ ነው። ኤስኤምቲዎች አው ብዙ ጊዜ ይፈጠራሉ። ነገር ግን አንደኛ ከአየር ታይም ፍሬማችሁ ጋር አላይን የሚያደርጉ፣ ሁለተኛ ታይም ቤዝድ መሆን አለባቸው። ታይም ቤዝድ ኤስኤምቲዎች እውነተኛ ሪቨርሳሎችን ያመጣሉ፣ ክሊን ሙቭመንትን ያመጣሉ ብያችኋለሁ። ስለዚህ ያለው ነገር ይሄ ነው። ላይቭ ትሬድ ነው የምናደርገው። ላይቭ ትሬዶችንን ተቀላቀሉ። ኖቬምበር ላይ ከእናንተ ጋር ቁጭ ብዬ 73% ዩኒት የዘጋንበት፣ ዲሴምበር ላይ ደግሞ በ65% በ60 ትንሽ ዝቅ ቢልም በዛ የጨረስንበት ነው። ጃንዋሪ ደግሞ ብሬክ ላይ ነበርን፣ ትሬድ አላደረግንም። መጀመሪያ ሳምንት ላይ ግን ትንሽ ሉዝ አጋጥሞ ብሬክ እንትን ያለው ማለት ነው። ተማሪዎች ግን ባክቴስት ባደረጉት መሰረት እነዚህ ተማሪዎች ናቸው እንደምታዩት፣ እነሱ ባክቴስት አድርገው ዳታ ልከውልኝ ነበረ። ሰው በባክቴስቲንግ ዳታቸው መሰረት ትንሽ ጠብቁኝና አሁን እዚህ ጋር እንደምታዩት እነሱ ባክቴስት እያደረጉ ያው እዚህ ጋር እንደምታዩት ነው። ባክቴስቲንግ ዳታቸውን ለቀውልኝ ነበረ። ያው እዚህ ጋር እንደምታዩት 5400 ይሄ የአሁኑ ወር የኖቬምበርን ባክቴስት አድርገው ያመጡ ዳታ ነው ማለት ነው። ስለዚህ እነሱ ተምረው ነው የተለወጡት። ላይቭ ትሬዲንግ ላይ ተምረው ሜንቶርሺፕ ተምረው ነው። አሁንም ላይቭ ትሬዲንግ ከፈለጋችሁ በነፃ ነው። በኦን ሚቲንግ እኛ ኮሚኒቲ ላይ የምናስከፍላችሁ ሜንቶርሺፕ ብቻ ነው፣ ታይም ስለሚወስድ ማለት ነው። ስለዚህ ጆይን አድርጉ፣ ላይቭ ትሬዳችንን ተቀላቀሉ። ላይቭ ትሬዳችን ላይ የምታገኙት በእኛ አይፒ ስትሆኑ ከኛው ጋር ላይቭ ትሬድ እያደረጋችሁ ገንዘብ እየሰራችሁ ፕሮቫም በሆነ ሲስተም፣ ኢዚ እና ኢፌክቲቭ በሆነ ሲስተም አዲሽናሊ ከትሬዲንግ ቮሉማችሁ ላይ ከ10% እስከ 20% ሪተርን የምታገኙበት እድል አለ ማለት ነው። ዊክሊ መንዝሊ ትሬዲንግ ቮሉማችሁን ይመለስላችኋል። ይሄ ከኛ ኮሚኒቲ ጊፍት ነው። ትሬዲንግ ኮሚኒቲ ጥሩ ስም እንስጠው፣ የአቅማችን እናበረክት በሚለው ከኛ ለእናንተ የተበረከተ። ስለዚህ አድርጉ፣ ተማሩ፣ ላይቭ ትሬድ አድርጉ። ፕሮቨን ሲስተም ያለው እንደዚሁ ዊክሊ ሪካፕ እና
ሳምንታዊ ሪካፕ እለቅላችኋለሁ። ኤቭሪቲንግ የወሰንነውን ስትራቴጂ ሁሉንም ማለት ነው። ስለዚህ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ቴንኪው